ጥሩ ጥያቄ ነው የጠየቀው። እሱ ግን እዛ ጋር ረሱል ሰለላሁ ዐለይሂ ወሰለም ለመናገር የፈልጉት አንድ ሰው አህለል ጀና ስራ እየሰራ ነገር ግን ባለው እውቀት ውስጥ የነበረው ነገር ይቀድምና ማለት ያለው እውቀት ላይ ያለው ነገር ሌላ ነው። የጀነት ስራው ለምሳሌ መቄዶንያ ቢኒያም የሚባል ሰው ታውቃለህ አይደል? መቄዶንያ ውስጥ የሚሰራ ሰው ቢኒያም የሚባል አላውቀውም። ኡስታዝ መቄዶንያ ውስጥ የሚሰራ ለአረጋውያን የሚንከባከብ የተጎዱ ሰዎችን የሚንገንትን አለ። መቄዶንያ አሁን ያ የሚሰራው ስራ መልካም ስራ ነው። ያንን ስራ ሰርቶ ነገር ግን የሚሰራው ስራ የጀነት ስራ ነው የሚሰራው። ነገር ግን ኢማን የለውም። የሱ ስራ ባለው እውቀት ውስጥ ያለው ነገር እሱ ካዲ እንደሆነ ነው፣ እምነት እንዳለው አይደለም። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አሁን ያጠቀቀው ጥቅስ ላይ ኢማም ሙስሊም መጽሐፍ 46 ቁጥር 19 ላይ ነው የምታገኘው። ያላህ መልእክተኛም እንዲህ ያሉ፣ አንድ ሰው በሰዎች ፊት ልክ እንደ ጀነት ሰዎች ስራ ይሰራና ከሳት ሰዎች ነው። አንድ ሰው አሉ በሰዎች ፊት ልክ እንደ ሳት ሰዎች ስራ ይሰራል፣ ከጀነት ሰዎች ነው አሉ። ምን ማለት ነው? አንድ ሰው የጀሃነም ስራ እየሰራ ዝሙት እየሰራ ምን እየሰራ ነገር ግን አንዱን አምላክ ነው የሚያመልከው፣ የጀነት ነው ተቀጥቶ በኋላ ላይ ይመለሳል። በሰዎች ፊት ሲታይ ግን በቃ የሆነ እንደ ኃጢአተኛ ነገር ሊታይ ይችላል ራሱ ማለት ነው። ሌላ ቦታ ላይ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? በእርግጥ አንድ ሰው የጀነት ሰዎችን ስራ ለረጅም ጊዜ ይሰራና ከዛ ስራውም በሳት ሰዎች ስራ ይደመደማል። ካሁን አንተ የጠቀስከው አንድ ሰው የሳት ሰዎችን ስራ ለረጅም ጊዜ ይሰራና ከዛ ስራው በጀነት ሰዎች ስራ ይላል ማለት ነው፣ ይጠናቀቃል ብለው ነግረውናል። አንድ ሰው የጀነት ሰዎች ስራ ለረጅም ጊዜ ይሰራና ከዛ ኢማን ስለሌለው ስራው በሳት ሰዎች ስራ ይደመደማል። በተቃራኒው አንድ ሰው የሳት ሰዎችን ስራ ለረጅም ጊዜ ይሰራና ከዚያ አማኝ ሆኖ ኢማን ስላለው ስራው በጀነት ሰዎች ስራ ይደመደማል። ይህንን ነው እየተናገረ ያለው ማለት ነው። በሰው ፊት ሲታይ ግን ነገሩ ያለው የጀነት ሰዎች ስራ ሲሰራ የምታየው የጀነት ሰዎች ስራ ሲሰራ ስታየው ማሻአላ ልትሉላት ትችላል። ነገር ግን ውስጡ ኢማን የለውም። አንድ ሰው ደግሞ የጀሃነም ሰዎች ስራ ሲሰራ ታያለህ። ሲሰራ ግን ስታየው ይሄ ሰው ምን አይነት ስራ ነው ምናምን ትላለህ። ውስጡ ግን ኢማን ነበረው፣ የሆነ ድክመት አለው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው በሰዎች ፊት ልክ እንደ ጀነት ሰዎች ስራ ይሰራል፣ ከሳት ሰዎች ነው አሉ። አላህ ይጠብቀን። አንድ ሰው በሰዎች ፊት ልክ እንደ ሳት ሰዎች ስራ ይሰራል፣ ከጀነት ሰዎች ነው። አላህ ጋር ያለው ሌላ ነው፣ ሰው ጋር ያለው ሌላ ነው። የእኽላስ ጉዳይ ነው ጉዳዩ። አንድ ሰው በይሉኝና የጀነት ሰዎች ነው ይሰራል፣ ተፍ ሲል ታየዋለህ። አንተ ማሻአላ ትለዋለህ። ነገር ግን አላህ ዘንድ ያለው ነገር ሌላ ነው፣ ልቡ ሌላ ነው። ልቡን የሚያውቀው አላህ ነው። ከዛ በኋላ እሱ ምንድነው መጨረሻው የሚደመደሙ በምንድነው? የሳት ሰዎች ተብሎ ነው የሚደመደሙ። አላህ ይጠብቀን ከነዚህ አይነት እኽላስ ከሌለው ስራ ሪያ ከሆነበት